የሆነ ሰው በሚንቃችሁ ጊዜ በቀጣይ የምትወስዱት እርምጃ ሁሉንም ነገር ይወስናል። ምክንያቱም ንቀት ግላዊ የሆነ ነገር ነው እና ልክ እንደ ፈተና ነው። ያንን ፈተና ማለፍ ከከበዳችሁ እንደ ደካማ ብቻ አይደለም የምትቆጠሩት፣ ነገር ግን ነገም ብዙ ንቀቶችን ለማስተናገድ የሚመች ሰው ትሆናላችሁ። ስለዚህ የሆነ ሰው ለናንተ ያለውን ንቀት በሚያሳያችሁ ጊዜ አንድ ነገርን ወደው ማድረግ አለባችሁ። በኋላ አይደለም ነገም አይደለም። ነገር ግን ያንን ንቀት ባስተናገዳችሁበት ቅጽበት አንድ ነገርን ብቻ አድርጉ። ያንን ማድረጋችሁ ለምን እንደሚጠቅማችሁ እናያለን። ያ ነገርም ዝምታ ነው ወይም ሳይለንስ። ምክንያቱም ስሜታዊ ሆኖ ምላሽ የሚሰጥ ሰው ክብሩን ወይም እስታታሱን ያጣል። ነገር ግን በስትራቴጂ የሚያፈገፍግ ሰው የማይገመት ሰው ይሆናል። የማይገመት ሰው ደግሞ ፍርሃትን መፍጠር ይችላል። ዝምታ ማለት ማስወገድ ማለት አይደለም፣ ነገር ግን ያላችሁን ኤነርጂ ይዛችሁ ማፈግፈግ ነው። ንቀትን በሚያሳያችሁ ቅጽበት ዝምታን ስትመርጡ በሁለት መንገዶች ታሸንፏቸዋላችሁ። አንደኛው ዝምታን መረጣችሁ ማለት ትልቅ መስታወትን ይዛችሁ የሚሰሩትን ነገር እንዳሳያችኋቸው ቁጠሩት። በዝምታ ስትቆዩ ሀፍረት ይሰማቸዋል። እነሱ ርካሽ፣ እናንተ ደግሞ ዋይ ሳይምሩ ያላችሁ ልዩ ሰው እንደሆናችሁ ታሳያችኋላችሁ። ሁለተኛ ደግሞ ንቀትን የሚያሳያችሁ ሰዎች አንድ የሚፈልጉት ነገር አለ ከናንተ። እሱም ስሜታዊ ሆናችሁ ራሳችሁን መቆጣጠር ተስኗችሁ በስሜት እንድትመላለሷቸው። ያ ነገር ደግሞ ለነሱ ፓወር ይሰጣቸዋል። ስለዚህ በዝምታችሁ እነዛን ነገሮች ማስቀረትና አሸናፊ መሆን ትችላላችሁ። በዛ ዕለት ምላሾቻችሁን አጥብቀው ይፈልጋሉ። ተሰብራችሁም ሊያዩአችሁ ይፈልጋሉ። በስሜት ገንፍላችሁ ራሳችሁን እስክትረሱ ድረስ እንድትናደዱ ይፈልጋሉ። ነገር ግን በምትኩ ከናንተ ያገኙት ቀዝቀዝ ያለና በራስ መተማመን ያለው ዋጋውን የግዴታ ለማረጋገጥ ብሎ ጩኸትን የማይመርጥ ሰው ነው ያጋጠማቸው። የፍቅር አጋሮቻችሁ እንደ ጉልቻ የሞቀውን ፍቅራችሁን በድንገት ተነስተው ረግጠውት በመሄድ እናንተን ንቀዋችሁ የተሻለ ሰው ይገባናል ብለው ትተዋችሁ ሂደዋል። የኔ የምትሏቸው ጓደኞቻችሁ ዛሬ ያላችሁበትን ሁኔታ አይተው ከሌሎች አሳንሰዋችሁ እናንተን በመመልከትና መናቅ ጀምረዋል። ይህም በጣም ጥሩ ነው። የስራ ባልደረቦቻችሁ ለሌሎች የመስሪያ ቤት ሰዎች ሌላ ፊትን፣ ለእናንተ ደግሞ ሌላ ፊት እያስመለከቱና እናንተን ከዚህ ግባ የማይባል ትሪትመንት እየሰጧችሁ ተቸግራቸዋል። ይህ ደግሞ በጣም ምርጥ ነገር ነው። ምክንያቱም አሁን ጊዜያችሁ ነው ለሁሉም የእናንተን ዋጋ የምታሳዩበት፣ እናንተን በመናቃቸው ብቻ እንድትጸጸቱ የምታደርጉበት፣ ክብራችሁንና ዋጋችሁን በመተላለፋቸው ብቻ በድጋሚ ሲያገኟችሁ አንገታቸውን የምታስደፉበትን አጋጣሚ የምትፈጥሩበት፣ ያንን ሁሉ የምታገኙት ታዲያ ከነሱ ጋር ቃላትን በመመላለስ ሳይሆን ከዚህ ቀጥሎ በምናገኛቸው መንገዶች ወይም በስትራቴጂ በመጠቀም ነው። በዛሬው ቪዲዮ አሁንም እየናቋችሁ ያሉ ሰዎችን ዋጋችሁን የምታሳዩበት ወይም እንዲጸጸቱና ምን ነው ያኔ ስናገር ምላሴ በተቆረጠ የሚያስብላቸውን እንዲሁም እናንተን በዛ መንገድ ትሪት ማድረጋቸው ፈጽሞ ስህተት እንደነበረ የምታሳዩባቸውን 4 ልዩ መንገዶችን እናያለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የናቋችሁ ሰዎች እንድትጸጸቱና ከዛ በኋላ እናንተን ሲያዩ ሀፍረት እንዲሰማቸው ከሚያደርጉ ነገሮች መካከል አንደኛው የገንዘብ ነፃነታቸውን ማወጅ ነው። በጣም የተለመደና በተደጋጋሚ ንቀትን የሚያከናንባችሁ ተግባር የገንዘብ ጉዳይ ነው። በገንዘብ ሌሎች ላይ ጥገኛ መሆን የንቀትን የመጨረሻ ጥጉንና የመዋረድን መጨረሻ ያስመለክታችኋል። ይህ ነገር ከምንም በላይ የሚንጸባረቀው በትዳር ውስጥ ነው። በእርግጥ በማንኛውም የህይወት መስክ ውስጥ የገንዘብ አለመኖርና ከኪሳችሁ መጉደል ያስንቃችኋል። ሁሌ ተቀባይ የእነሱን ጠባቂ ብቻ ከሆናችሁ ለእንስሳ እንኳን የሚሰጥ ክብርን አይሰጧችሁም። በገዛ እጃችሁ ዋጋችሁን እያሳነሳችሁና ራሳችሁን እያዋረዳችሁ እንድትኖሩ ያደርጓችኋል። በእርግጥ ከሰዎች መጠበቅ አለባችሁ እያልኳቸው አይደለም። ነገር ግን በዛ ምክንያት እነሱ እናንተን መናቃቸው ትክክል ነው እያልኩም አይደለም። ስንፍናችሁንና አሳስሮ የያዛችሁን መጥፎ ልማድ ለአንዴና ለመጨረሻ ጊዜ ድል አድርጋችሁ ስራ ሳትንቁ መስራት አለባችሁ። የገንዘብ ነፃነትን ማወጅና ለራሳችሁ ከፍ ያለ ገቢን ለማግኘት መሞከር ከፍተኛ ክብርን ያጎናጽፋችኋል። አብዛኛውን ጊዜ ንቀት የሚመጣው እነዛ ሰዎች
እንደሚያስፈልጓችሁ ሲያውቁ ነው። ያንን ካረጋገጡ እናንተ ላይ ማላገጥ እንደ ኖርማል ነገር ነው የሚያዩት። እናንተን ሙሉ በሙሉ መቆጣጠር፣ አሳንሰዋችሁ ማመልከት። ሰዎች አሳንሰዋችሁ ሲመለከቷችሁ ደግሞ ከንቀትም በላይ ያማል። ይህንንም ሁሉ የሚያደርጉት ታዲያ ምንም አማራጭ እንደሌላችሁ ሲያውቁ ነው፣ ከመታገስ ውጪ ማለት ነው። የገንዘብ ነፃነት ካላችሁ ግን ያንን ሰንሰለት የመበጠስ ኃይል ይኖራችኋል። እስኪ ተመልከቱ። በዙሪያችሁ የሆነ ቦታ ፕሮግራም ቢኖርና እንግዶች ቢጋበዙና እናንተ የምታውቋቸው ሁለት አይነት ሰዎች ወደዛ አዳራሽ ሲገቡ ተመልከቱ። የመጀመሪያውና ድሃው ሁሌም ከሰዎች ከሚያገኘው ነገር ላይ የሚተዳደረው ምስኪኑ ሰው ነው ወይስ የመንደሩ ከበርቴ ከሀብት ቁንጮ የሆነ ሰው ነው የሸበረቀ አቀባበልና ልዩ ክብር የሚሰጠው? ይህ መልስ ለእናንተ ቀላል ነው። ሰዎች እንዲያከብሯችሁ ምክንያት ልትሰጧቸው ይገባል። የግዴታ ሀብታምና ስፍር ቁጥር የሌላቸው ንብረቶች ሊኖራቸው አይገባም ክብርን ለማግኘት። ነገር ግን ራሳችሁን መቻልና ተመጽዋች አለመሆን ብቻ ነው ከእናንተ የሚጠበቀው። ምክንያቱም ክብር ከሰዎች የምትጠይቁት ሳይሆን የምታገኙት ነው። አስገራሚ ሁኔታ ደግሞ እዚህ ጋር ነው። ያኔ ኢግኖር ያደረጓችሁ የናቋችሁ ሰዎች በድንገት መመልከት ይጀምራሉ። ያኔ የተጠራጠሯችሁ ሰዎች አሁን እናንተን ማድነቅ ይጀምራሉ። በድጋሚ ግንኙነታችሁን ለመጀመር ወይም ግንኙነታችሁን ለመመለስ ይፈልጋሉ። ምክንያቱም ገንዘብ ነፃነታችሁን ብቻ አይደለም የሚሰጣችሁ፣ ክብርንም ያጎናጽፋችኋል። እስኪ ያስቡት፣ የራሳችሁን ሂሳብ መክፈል ስትጀምሩ፣ ቶክሲክ ከሆነ የፍቅር ግንኙነት ራሳችሁን ገለል ማድረግ ችሎታ ካላችሁ፣ የሌሎች ሰዎችን እርዳታ ሳትለምኑ የራሳችሁን ህይወት መገንባት የምትችሉ ከሆነ፣ ይህን ሁሉ በራሳችሁ ማድረግ የምትችሉ ከሆነ እነዛ የናቋችሁ ሰዎች የሰሩት ማቴማቲክስ በትክክል ካልኩሌት እንዳልተደረገ ይገባቸዋል። ያ ጸጸት ደግሞ ራሳቸውን መልሶ ይበላቸዋል። ሌላ ሰው ላይ በገንዘብ ጥገኛ ከሆናችሁ ስራ የሚያሰሯችሁ አለቆቻችሁ ሊሆን ይችላሉ። ቤት ውስጥ በአጋዥነት የምትሰሩት ሁኔታ ሊሆን ይችላል። የፍቅር አጋራችሁ ኢቭን ፋሚሊ ሊሆን ይችላል። በእነዚህ ሁሉ አጋጣሚዎች ወደዳችሁም ጠላችሁም ራሳችሁን እያጋለጣችሁ ነው። አውጥተው ላይነግሯችሁ ይችላሉ፣ ነገር ግን በእናንተ ላይ ፓወር እንዳላቸው ያምናሉ። ስለዚህ በቀጣይ ጊዜ ሰዎች በኪሳችሁ ምክንያት ሲንቋችሁ መልሳችሁ በመጥላት ትንፋሻችሁን አታባክኑ። ያቅማችሁን ስሩ። ገንዘብ ለማግኘት የተቻላችሁን ነገር አድርጉ። ምክንያቱም በአንድ ወቅት ክፉኛ የናቋችሁ ሰዎች እናንተ ከፍ ብላችሁ እንደማየት የሚጸጽታቸው ነገር የለም። ሁለተኛው ደግሞ በጭራሽ እነሱን ማሳደድ አቆሙ። ሰዎች በሚንቁና ሌሎች ሰዎች አሳንሰው በሚመለከቷቸው ጊዜ የሚሰሩት ትልቅ ስህተት አለ። እነዛን ሰዎች ማሳደድ ነው ወይም እነዛን ሰዎች መለመን፣ ያንን ለምን እንዳደረጉ ወይም ለምን እንደጠየቁ ምክንያት ማቅረብ ነው። ይህ ደግሞ ትልቅ ስህተት ነው። ሁልጊዜ እንደነዚህ አይነት ሰዎችን በጠየቋችሁ ቁጥር ያላችሁን ፓወር አሳልፋችሁ ትሰጣላችሁ። ስለዚህ እነዚህን ሰዎች ማሳደድ አቁሙ። የእናንተ መቅረት እንዲሰማቸው አድርጓቸው። ወደ ኋላ መለስ ስትሉ ነው የእናንተን ዋጋ የሚገለጥላቸው ማለት ነው። ሰዎች ብዙ ጊዜ ቢንቋችሁ እየሮጣችሁ ወደ እነሱ ህይወት እንደምትመለሱ ካወቁ ነው ስለ ራሳችሁ ለማስረዳት ብዙ እንደምትለምኗቸው ያስባሉ። ያላቸው ዋጋ ከፍ ያለ እንደሆነ እንድታረጋግጡላቸውም ይፈልጋሉ። ነገር ግን እነሱን መከተል ስታቆሙ በዝምታችሁ ይረሳሉ። የመረሳትና ዝምታ ደግሞ እጅጉን ያበሳጫቸዋል። በቅድሚያ ምንም ግድ እንደማይሰጣቸው አክት ያደርጋሉ። በጥልቀት ግን ዝምታችሁ ያበሳጫቸዋል። የንቀትን ጥግ ያሳያችሁን ሰዎች እንደገና ለመቀጠልና በቸልተኝነትም ይሁን ነገ ይቀየራሉ ብሎ ተመሳሳይ እድልን እንኳን መስጠት ተገቢ አይደለም። ምክንያቱም አንዴ የናቃችሁ ሰው ደጋግሞ ይንቃችኋል። አንዴ የካዳችሁ ሰው ደግሞ ሺህ ጊዜ ይክዳችኋል። ማሄጃ የሌላችሁ፣ ሌላ ፈላጊ የሌላችሁና በራስ መተማመን የሌላችሁ ሆናችሁ በሌሎች ዘንድ መታየት የማትፈልጉ ከሆነ ሰዎች በሚንቋችሁና በሚያሳንሷችሁ ጊዜ እየተከተላችሁ ወይም ደግሞ ከእናንተ ጋር እንዲቆዩ እየፈቀዳችሁላቸው እራሳችሁን አታዋርዱ፣ ርካሽም አትሆኑ። ስለዚህ እንደነዚህ አይነት ሰዎችን ማሳደዳችሁ ደካማ መሆናችሁን ያሳያል። ወይም ደግሞ ደካማ መሆናችሁን ከማሳየት በተጨማሪ በጣም መጥፎ ባህሪ ላሳያችሁ ሰዎች ሽልማት እንደመስጠት ቁጠሩት። ነገር ግን እነሱን መከተል ባቆማችሁ ቅጽበት መደናገር ይጀምራሉ። ራሳቸውን ከመጠርጠርም አልፎ ባደረጓችሁ ነገር ጸጸት ይጀምራቸዋል። ምክንያቱም እንደነዚህ አይነት ሰዎች እየተከተለ የሚለምናቸውን ሳይሆን ጥሎ የሚሄደውን ሰው ነው የሚናፍቁትም መቼም የማይረሱት።
ስለዚህ ይህንን አስታውስ። የሚንቋችሁን ሰዎች በጭራሽ አትከተሏቸው። ለማብራራትም አትሞክሩ፣ ለመጣላትም አትሞክሩ። ትኩረታቸውን ለማግኘት መጣላትን አቁሙ። ምክንያቱም የሚጸጽታቸው በቃላችሁ ሳይሆን በዝምታችሁ ነው። ሶስተኛ፣ ሰዎች እንዳይንቋችሁ ሚስጥራችሁን ከመጠን ያለፈ አታጋልጡ። ሰዎች ድክመቶቻችሁን በእናንተ ተቃራኒ መጠቀም ይወዳሉ። ስለ እናንተ ብዙ ባወቁ ቁጥር ዋጋችሁን ይበልጥ ያሳንሱታል። ከመጠን በላይ ስለ ግል ህይወታችን ለሌሎች ሰዎች ማውራት ኖርማል የሆነበት ዓለም ላይ ደርሰናል። እስኪ ተመልከቱ፣ በቲክቶክ እና በተለያዩ ሶሻል ሚዲያዎች ላይ ሰዎች ያላቸውን ሀሳብ በሙሉ ለሌሎች በማጋራት ሲጠመዱ ትግሎቻቸውን፣ ሀዘናቸውን፣ ጉድለቶቻቸውን፣ ማሳካት ያቃታቸውን ህልሞቻቸውን፣ ደስታቸውን እና ሁሉንም ዘርግፈው በአደባባይ ሲያወጡ አልተመለከታችሁም? በቀጣይ የሚያመጣባቸውን መዘዝ ግን ከረፈደ በኋላ ነው የሚረዱት። ስለ ህይወታችሁ ብዙ ነገር ማሳየት ከተጠመዳችሁ ልክ እንደተገለጠ መጽሐፍ ሆናችኋል ማለት ነው። ለመገመትና በሌሎች ቁጥጥር ስር ለመውደቅ ቀላል ትሆናላችሁ። ድብቅ ስትሆኑ ግን የእነዛን ሰዎች ኢማጂኔሽን ስራ ላይ ታውላላችሁ። ስለ እናንተ በምናባቸው ማሰብ ብቻ እንጂ ሊመረምሯችሁ አይችሉም። ስለ ህይወታችሁ ሁሉንም ባለማጋለጥ ትኩረትን መፍጠር ትችላላችሁ። ያ ደግሞ አትራክቲቭ የሆነ ነገር ነው። ዝምታችሁ ራሳቸውን እንዲጠረጥሩ ያደርጋቸዋል። የእናንተ ፕራይቬሲ ጨለማ ውስጥ ያቆያቸዋል እና ከፍ የምትሉበት ስኬት የምታስመዘግቡበትና በምታሸንፉበት ወቅት ይደናበራሉ። ንቀትን ያሳዩበትን ያንን ጊዜ በማስታወስ ይጸጸቱበታል። ስለዚህ ስለ ራሳችሁ ከመጠን ያለፈ ማብራሪያ ለሰዎች መስጠትን አቁሙ። ትንሽ ብቻ ባወቋችሁ ቁጥር ብዙ ክብርን ለእናንተ ለመስጠት ይገደዳሉ። ምክንያቱም ክብር ሚስጥርን ይፈልጋል። አራተኛውና የመጨረሻው ደግሞ ስኬታችሁ ላይ ብቻ አተኩሩ። የናቋችሁ ሰዎች ከመጸጸትም አልፎ ድንጋጤ ውስጥ የሚያስገባቸው አንድ ትልቅ ነገር አለ። እሱም ያለምንም ጥርጥር የእናንተ ስኬት ነው። ምክንያቱም ከዛ ንቀት በኋላ ሁሌም የበታች ሆናችሁ ስትኖሩ ብቻ ነው ተደላድለውና ደስተኛ ሆነው ሊኖሩ የሚችሉት። ከዛ ውጭ ስትለወጡ በስኬት ላይ ስኬት፣ አዳዲስ ስራዎች፣ በጣም የምትወዱት ውጤታማ አዲስ የፍቅር ህይወት፣ እነዚህን ሁሉ በህይወታችሁ መሳብ ስትጀምሩና ራሳችሁን ከትናንት የተሻለ ማድረግ ስትጀምሩ እጅጉን ይሸበራሉ። የጣሉትን ዕቃ አንስቶ ወደ ስኬትና ወደ ተሻለ መስመር የለወጠውን ፈጣሪያችሁን እንኳ ሳይቀር ሊያማርሩ ይችላሉ። ጣፋጩ በቀልም ታዲያ መልሳችሁ መናቅ ሳይሆን ያሳያችሁን ዋጋቸውን የማሳነስ ጉዳት መልሳችሁ እነሱ ላይ በማድረስ ሳይሆን ራሳችሁ ላይ በማተኮርና ስኬታማ በመሆን ብቻ ነው። የናቋችሁ ሰዎች ትልቁን ቅጣት የሚቀጡት እናንተን በማጣታቸው ሳይሆን ትሆናላችሁ ብሎ ያልገመቱትን ሰው ሁናችሁ በምትገኙበት ጊዜ ነው። እንደነዚህ አይነት ሰዎች በትግል ላይ በመሆናችሁ ጊዜ ይንቋችኋል። ራሳችሁን በምትገነቡ ጊዜ ይጠረጥሯችኋል። በስማችሁ ምንም አይነት ነገር ከሌላችሁ ይንቋችኋል። አብዛኛውን ጊዜ በህይወታችሁ የሚያጋጥማችሁ ንቀት ከጥላቻ ብቻ የመጣ አይደለም። ነገር ግን እናንተን ካለማመን፣ ያላችሁን ፖቴንሻል፣ ያላችሁን ዋጋ፣ ጥረታችሁን አይተማመኑበትም። ለዛ ነው የሚንቋችሁ። ደግሞ ያንን ማንም የማመን ግዴታ የለበትም። ነገር ግን ያንን ለሁሉም የማረጋገጥ ኃላፊነት የእናንተ ብቻ ነው። በሚንቋችሁ ጊዜ መጀመሪያ ትኩረት የምታደርጉት ታዲያ ራሳችሁን ለመከላከል መሞከር ነው። በቃላቶቻችሁ እነሱ ስህተት እንደሆኑ ለማረጋገጥ ትሞክራላችሁ። ነገር ግን ቃላቶች ምንም የሚለውጡት ነገር የለም። ስኬታችሁ ነው ሁሉንም ነገር የሚለውጠው። ስለዚህ እነዚህን 4 መንገዶች በመጠቀም ሲንቋችሁና ዋጋችሁን ሲያሳንሱ የቆዩት ሰዎች እንዲጸጸቱ ማድረግ ትችላላችሁ። ቆይታውን እንደወደዳችሁት አልጠራጠርም። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ያላችሁን ሀሳብ ኮመንት ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ መልካም ሳምንት ይሆንላችሁ።